ሰላም ሰላም ውድ የዚህ ቻናል ተከታታዮች በሙሉ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁት the difference between summary, conclusion and recommendation የሚል ይሆናል። ብዙውን ጊዜ ሪሰርች ላይ እነዚህ ነገሮች በጣም ወሳኝ የሆኑ ፖይንቶች ናቸው። ብዙዎቻችን ስናደባልቃቸው እንታያለን። ስለዚህ በዛሬው ስለነዚህ ሶስት ነገሮች ልዩነት በጥልቀት ምሳሌ በመጨመር የማሳያችሁ ይሆናል ማለት ነው። ወደ ዋናው ነጥብ ከመምጣቴ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ብትጀምሩ ቻናሉን ትደግፋላችሁ። እንዲሁም ሌሎች ቪዲዮዎችን በቀጣይ ስለቅ ወዲያውኑ ይደርሷችኋል ማለት ነው። አሁን ወደ ጉዳያችን እንገባለን። እንግዲህ the difference between summary, conclusion and recommendations ይላል። ሰመሪ ማለት ማጠቃለያ ማለት ነው። ኮንክሉዥን መደምደሚያ እና ሪኮሜንዴሽን ማለት ምክር ወይም ወደፊት የሚሰጥ ምክረ ሀሳብ ማለት ነው። በእነዚህ መካከል ያለውን ልዩነት ነው የማሳያችሁ ማለት ነው። Understanding the distinction between summary, conclusion and recommendation is essential for effective academic and scientific writing ነው የሚለው። እንግዲህ የሰመሪን የኮንክሉዥን እና የሪኮሜንዴሽንን ልዩነት ማወቃችን ለአካዳሚክ እና ሳይንቲፊክ ራይቲንግ በጣም ኢሴንሻል ናቸው ወይም አስፈላጊ ናቸው ነው የሚለን። These three components often appear in research papers, reports, and each serves a unique purpose in communicating findings and their implications ይላል። እንግዲህ እነዚህ ሶስቱ ነገሮች ብዙውን ጊዜ በምርምር ወረቀቶች በሪፖርት እና በተለያዩ ትንታኔዎች ውስጥ እንደሚገኙ ነው የሚነግረን። While they are closely related and usually appear near the end of a document, they are not interchangeable ይላል። እንግዲህ ብዙውን ጊዜ ሶስቱም ማለትም ሰመሪ፣ ኮንክሉዥን እና ሪኮሜንዴሽን የሚገኙት at the end of the document ነው። but we cannot use them interchangeably ነው የሚሆነው። አንዱን አንዱ ይተካል ማለት ግን አይደለም። ሁሉም የራሳቸው ሚኒንግ አላቸው ነው የሚለን። እንግዲህ ወደ መጀመሪያው ስንመጣ የመጀመሪያው ሰመሪ ነው። Summary serves to briefly restate the key findings of the study or report ይላል። ጥናቱን ወይም የሪፖርቱን ቁልፍ ግኝቶች በአጭር የምንገልጽበት ግኝቱን የምናጠቃልልበት ሰመሪ እንለዋለን። Its main purpose is to remind the reader what was done and what was discovered ነው። ዋናዎቹ ፖይንቶች እነዚህ ናቸው። Without going into deep interpretation or suggesting any next steps ይላል። እንግዲህ የሰመሪ ዋናው ዓላማውን ስናይ ወደ ጥልቅ ትርጓሜ ሳይገባ የሚቀጥለውን እርምጃ ሳይጠቁም የተደረገውንና የተገኘውን ለአንባቢያችን የምናስረዳበት የምናሳይበት ፓርት ነው ማለት ነው። It focuses on what was investigated, the methods used, and the main results obtained ይላል። The summary does not introduce any new information or suggest actions ይላል። እንግዲህ ማጠቃለያ ላይ ምን የወደፊት እርምጃዎችን መጠቆም አይጠበቅብንም። It is purely descriptive and retrospective in nature ይላል። እንግዲህ በተፈጥሮ ገላጭና ወደኋላ የሚመለከት እንደሆነ ይነግረናል ሰመሪ። እንግዲህ ሰመሪ ላይ የምንጠቀማቸውን ፍሬዞች ስናይ this study showed that or the analysis revealed that ይህ እንግዲህ ምንድነው? ይህ ጥናት እንደሚያሳየን ከሆነ ብለን የምንገልጻቸው ፍሬዞች ይኖራሉ። ወይም በትንታኔያችን መሰረት ወይም በትንታኔያችን እንደተገለጸው ብለን ቀጥታ የምንቀጥል ይሆናል ማለት ነው። እንደ ኤግዛምፕል ሳሳያችሁ እኔ የሰራሁት ሪሰርች ላይ ነው ያመጣሁት።
ምንድነው እሱም ኢንቴግሬትድ ማኔጅመንት ኦፍ ቸኮሌት ስፖት ኦን ፋቫቢን ላይ የተሰራ ሪሰርች ነበር። እዛ ላይ ኤግዛምፕል ስሰጣችሁ ምንድነው ዚስ ስተዲ ኢንቨስቲጌትድ integrated management strategies for chocolate spot disease on favabean, including the use of resistant varieties, cultural practices and fungicide applications ይላል። ምን እንደተጠቀመ ነው እዚህ ጋር እንግዲህ what was done የሚለውን የሚመልስ ነው። Field experiments were conducted across 2 growing seasons in different agroecological zones. ሜቶዶሎጂውን ነው እየነገረን ያለ እዚህ ጋር። Results showed that combining resistance varieties with timely fungicide application and crop rotation significantly reduced disease severity and improved yield ይላል። ምንም አይነት ኢንተርፕሪቴሽን አልተጠቀምንም፣ ቀጥታ ሪዛልታችን ገለጽን ማለት ነው። ይሄ ሰመሪ ነው። ስለዚህ ሰመሪና ኮንክሉዥን እንዳይደባለቅብን በዚህ ኤግዛምፕል መረዳት ይቻላል ማለት ነው። ሌላው ሁለተኛው ኮንክሉዥን ነው። the conclusion goes a step further than summary by offering interpretation and reflection on the findings ይላል። እንግዲህ ምን ማለት ነው? ኮንክሉዥን ማለት መደምደሚያ ማለት ነው ትርጉሙ። አያችሁ? ከሰመሪ ጥቂት ፈርዘር አንድ ስቴፕ ከፍ ያለ ደረጃ አለው። by offering interpretation and reflection on the findings ምን ይይዛል? ኢንተርፕሪቴሽን እና ሪፍሌክሽንን የያዘ ነው የኮንክሉዥን። እንግዲህ ቅድም ሰመሪ ላይ ኢንተርፕሪቴሽን አይኖርም ብለናል፣ ወደ ፊውቸር ሰጀሽንም አይኖርም ብለናል። እዚህ ኮንክሉዥን ላይ ግን there is an interpretation and reflection on the findings ነው የሚለን። while the summary tells what happened ምን እንደተፈጠረ ሰመሪው ላይ አይተናል ሪዛልቱን። the conclusion discusses what the results mean አያችሁ። ኮንክሉዥኑ ደግሞ it discusses what the result mean ሪዛልቱን ሰመሪ ላይ አይተናል። ስለዚህ ኮንክሉዥን ላይ ሪዛልት ማስቀመጥ አይጠበቅብንም። what the result mean ሪዛልቱ ምን ማለት እንደሆነ ግን ዲስከስ ማድረግ መወያየትን የሚጠይቅ ነው ማለት ነው ኮንክሉዥን። It highlights the implication of the study, often touching on how the finding relate to existing knowledge, theory or practice ይላል። እንግዲህ የጥናቱን አንድምታ አጉልቶ የሚያሳይ ብዙን ጊዜ ግኝቶች አሁን ካለው እውቀት ከበፊት ካለው ቲዮሪ ወይም ልምድ ጋር እንዴት እንደሚገናኙ የሚያሳይ ይሆናል ማለት ነው። however like the summary the conclusion does not propose new actions ይላል። ልክ እንደ ሰመሪ ግን የመደምደሚያ የምንለው ምን አይልም፣ ኒው አክሽንን ፕሮፖዝ አያደርግም ነው የሚለን። ስለዚህ ኮንክሉዥን ላይ ብዙ ጊዜ ሪከመንድ ሲያደርጉ እናያለን ሰዎች፣ ያ ስህተት እንደሆነ በዚህ መረዳት እንችላለን። it is still focused on understanding rather than doing ይለናል። እንግዲህ ይሄ ማለት ከማድረግ ከመስራት ወይም ዱይንግ የሚለው ማድረግ ወይም መስራት ማለት ነው። ይልቅ ከሱ ይልቅ መረዳት ላይ ያተኩራል ማለት ነው። ኮንክሉዥን ላይ የምንጠቀማቸውን ኮመን ፍሬዞች ላይ ስናይ ደግሞ the findings indicate that or this results suggest that የምንጠቀማቸው ፍሬዞች አብዛኛውን ጊዜ እነዚህን ነው። ቅድም በነገርኳችሁ ርዕስ አንድ ኤግዛምፕል ለኮንክሉዥን ስሰጣችሁ the findings confirm that an integrated approach combining genetic resistance, proper field management and targeted fungicide application is the most effective method to control chocolate spot disease in favabean። አያችሁ ጠቀለለው። ቅድም ሪዛልቱን ብቻ ነበረ ያየነው፣ አሁን ግን ሞስት ኢፌክቲቭ የሆነው የትኛው ነው የሚለው ኢንተርፕሬት አድርጎ ይነግረናል ወይም ሰጀስት ያደርገናል። this method not only reduce disease incidence አያችሁ but also enhance yield and crop sustainability, offering a viable path for improving farming productivity in Ethiopia ይላል።
ኮንክሉድ ያደረገው ጠቅለል አድርገው ማለት ነው። ይሄ እንግዲህ ኮንክሉዥን ይመስላል። እንግዲህ እናንተም እንደየስትሪማችሁ ወይም እንደየፊልድ ኦፍ ስተዲያችሁ ምን መምሰል እንዳለበት ከዚህ መማር ትችላላችሁ ማለት ነው። ሶስተኛውና የመጨረሻው ሪከመንዴሽን ነው ወይም ምክር የሚባለው ማለት ነው። አንድ ሪሰርች ከተሰራ በኋላ መጨረሻ ላይ ምክረ ሀሳብ ይኖራል ወደፊት ምን መሰራት እንዳለበት። ስለዚህ the recommendation is where the report or paper transitions into action ይላል። እንግዲህ ይሄ ምክረ ሀሳቡ ሪፖርቱ ወይም የሰራነው ወረቀት ወደ ተግባር የሚሻገርበት መንገድ ወይም ዘዴ ነው ማለት ነው። It is based on the findings and conclusions, but its primary aim is to propose specific actions that should be taken as a result of the study ይላል። እንግዲህ ይሄ በግኝቶቻችን ወይም ኮንክሉዥናችን ላይ የሚመሰረት ነገር ነው። ነገር ግን ዋና ዓላማው ምንድነው? በጥናቱ ምክንያት መወሰድ ያለባቸው እርምጃዎች ምን እንደሆኑ ማቅረብ ነው ሪከመንዴሽን ማለት ነው። ስለዚህ ምንድነው ሹድ ቢ እየተባለ ብዙውን ጊዜ የሚነገር ነው። this could include changes in policy። ለምሳሌ ሪከመንድ ስናደርግ በሰራነው ሪሰርች መሰረት ፖሊሲ ሜከሮች ይሄንን ነገር ሊሰሩ ይገባቸዋል። ፊውቸር ሪሰርች ዳይሬክሽንስ ፎር ዘ ፊውቸር ይሄ መሰራት አለበት። ኦር ፕራክቲካል ስቴፕስ ፎር ኢምፕሊሜንቴሽንስ ለተግበራ የሚያስፈልጉ ፕራክቲካል ስቴፖችንም የሚያሳይ ነው ማለት ነው ሪከመንዴሽን። ኢት ፎከስ ኦን ዋት ሹድ ቢ ደን ኔክስት። አያችሁ ቅድም እንግዲህ ሰመሪ እና ኮንክሉዥን ላይ ዋት ሹድ ቢ ደን ኔክስት የሚለውን አያሳይም ብለናል። ለኔክስት ሳይሆን ወደ አሁኑ ያገኘነውን ሪሰርች ማሳየትና ኢንተርፕሬት ማድረግ ነበር የነዛ የሰመሪ እና የኮንክሉዥን ተግባር። አሁን ግን ኢት ፎከስ ኦን ዋት ሹድ ቢ ደን ኔክስት። ለምሳሌ ፋርመሩ ይሄን መስራት አለበት፣ ፖሊሲ ሜከሩ ይሄን መስራት አለበት፣ ሪሰርቸሩ ይሄን መስራት አለበት ብለን ለኔክስት ምን መሰራት እንዳለበት እንመክራለን ማለት ነው። አንላይክ ዘ ሰመሪ ኤንድ ኮንክሉዥን አለ። ቅድም ላይክ ሰመሪ ብሎ ነበር ኮንክሉዥንን ሲገልጽልን የነበረው። በት ኢን ሪከመንዴሽን አንላይክ ዘ ሰመሪ ኤንድ ኮንክሉዥንስ ከዛ በተለየ ሁኔታ ሪከመንዴሽን ዳስ ኮንቴን ኒው አክሽን አለው። ሁለቱ የላቸውም ብለን ነበር። ሪከመንዴሽን ላይ ግን there is a new action that oriented content and is forward looking in nature ይላል። it may use languages include it is recommended that ብለን ልንጠቀም እንችላለን። or based on the findings it is advisable to ብለን የሚቀጥለውን ሰንተንስ የምንጠቀም ይሆናል ማለት ነው። ለምሳሌ ቅድም በነገርኳችሁ ታይትል ላይ ኤግዛምፕል ስናይ ፋርመርስ ኢን ቾኮሌት ስፖት ፕሮን ኤሪያስ ሹድ አዶፕት ሬዚስታንት ፋባቪን ቫራይቲስ ኤንድ ፕራክቲስ ክሮፕ ሮቴሽን ቱ ሪዱስ ዲዚዝ ቢልድ አፕ ይላል። ይህ እንግዲህ ምክር ነው። ዘ ሚኒስትሪ ኦፍ አግሪካልቸር ሹድ ሰፖርት ኤክስቴንሽን ሰርቪስስ that train farmers on integrated disease management. Future research should focus on developing and promoting more resistant cultivars adapted to different agroecologies ብለን ሪከመንድ ማድረግ እንችላለን ማለት ነው። ስለ ጊዜያችሁና ትኩረታችሁ እናመሰግናለን። ይህ አቀራረብ ጠቃሚ ግንዛቤዎችን እንደሰጣችሁ ተስፋ አደርጋለሁ። አሁንም ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ሁኑ።